ያለ በለዚያ አንፋታም። የእውነት ነው የምነግርህ፣ አንፋታም። በአንተ ከመጡኝ አንሰማ ቶቷል አይደለ? አንሰማም ነው የምነግርህ። እሱ እንዲጠቆም አይደለ? መጠቆም አይደለም። እኛ በተግባር መተን እግርህን እናስይዛለን። ደረትህ ላይ ነው ማስታቀፍልህ። አልሰማህም ነው የምልህ፣ አላዳምጥህም። ስለዚህ መሄድ ካለብን እሱ ከቤቱ ሳይወጣ እኛ ቀድመን እንሄዳለን። እኛ ራሳችን እንመጣልሃለን ማለት ነው። አንተ መልፋት አይጠበቅብን። ያለህበት ድረስ እንመጣለን፣ እናናግርሃለን። ብራዘር ወንድም ተብየው በዚህ አይነት ደረጃ በቁጣ መንፈስ አንተን ሊያስፈራራና ሊያናገር ጭራሽ እመጣልሃለሁ፣ በቃ ቀጠቅጣለሁ፣ ደበድብሃለሁ፣ ገለሃለሁ አይነት ድርጊት አይነት ወሬ ሲያወራ እንዴ ሳኩኝ እኔ በጣም። ለምን አላወቀህም ወይ? አንተን አላወቀህም። የንብን ቀፎ ነክቶ ደግሞ አልነደፍም ብሎ መቀመጥ የለም። ትነደፋለህ ብቻ ሳይሆን ትነከሳለህ። በደንብ ነው የምትነከሰው። ቤተሰብ አላት፣ ከተከበረ ቤተሰብ ነው የመጣችው። እወዳታለሁ፣ አፈቅራታለሁ፣ የወደፊት ህይወት ያረጋታለሁ ብሎ የሚያምን ከሆነ ማድረግ ያለባቸው ነገሮች አሉ። ገብቷል? እቃ አይደለችም እቺ ልጅ ብድግ አድርጎ ይዟት የሚሄድ። ስለዚህ እንደ ወግ ማረጋችን ሽምግልና ልኮ የሚወዳትም ከሆነ የሷን ፍቃደኝነት መጀመሪያ መጠየቅ አለበት። ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? የኔ ምርጦች፣ የኔ ተመራጮች እንዴት ናችሁ? ባላችሁበት ሰላማችሁ ይብዛ። የኔ ምኞት ነው ሰላም እንድትሆኑልኝ። እኔን ከጠይቃችሁኝ ደግሞ ደህና ነኝ፣ እግዚአብሔር ይመስገን። እክቲ ሀቢብቲ ኪፈክ እንዴት ነሽ? ሰብስክራይብ አረጋችሁ ቻናሉን? አዎ፣ ቀዩን ነገር እየነካችሁ ቤተሰብ ሁኑ። እንግዲህ በዓል ነው። በዚሁ አጋጣሚ ሁላችሁንም እንኳን አደረሳችሁ ልላችሁ ፈልጋለሁ። በበዓሉ ቀን የሆነ ቪዲዮ ሼር ተደርጎልኝ አይቼ ነበረ። ኤፍሬም ቻናል ላይ የሆነ ቪዲዮ ተለቆ ነበር። ሼር አረጉልኝ፣ ገብቻ አየው ምናምን። ጓደኞቼ ነበር የላኩልኝ ይመስለኛል። የኤፍሬም ወንድም ነው መሰለኝ። የማይሆን ነገር ሲያስተላልፍ ነበረ። ዛቻ ይሁን ማስፈራሪያ ይሁን እንደዛ አይነት ነገር ለቆ ሲናገር ነበር፣ ስሜን እየጠቀሰ ምናምን። በጣም ነው የደበረኝ፣ ስሜታዊ ማርጎኛል ምናምን። እንደውም ታላቂ ነው ብሏል። ታላቁ እስከሆነ ድረስ ለሱ መምከር ነው የነበረበት፣ ጥሩ ነገር እንዲያደርግ መንገር ነው የነበረበት። እና እሱ ግን እንደዛ አይደለም ያደረገ ያለው። እኔን አዲስ አበባ ድረስ ሄጄ ያገኘዋለሁ አልለቆም ምናምን ሲል ነበረ። ለምን በዚህ ልክ መጥፎ ነገር እንዳሰበ አላቅም። እኔ ያልኩት አንድና አንድ ህያብን ሽማግሌ ላክና አግባት አብረሃት ሁን ነው እንጂ ያልኩትኝ ተለያዩ ምናምን አላልኩም። እሱም እንደ ታላቅ እንደውም የቤተሰብ የሀገር ደንብ ነው ህግ ነው ብሎ ሽማግሌ እንደውም ራሱ መሆን ይችል ነበረ። እኔና የተወሰኑ ሰዎች ብሎ ይዞ ሽምግልና ህያብ ቤት መሄድ ይችል ነበረ። እሱ ግን ችግር ነው መፍጠር የፈለገው እዚህ ጋር እና በጣም ነው ያናደደኝ ምናምን። ታላቂ ሊሆን ይችላል፣ ሌላ ፈርዘር ነገር መሄድ አልፈለኩም ምናምን። ፕላስ እኔ ግንኙነቴ ከህያብ ጋር ነበረ። ኤፍሬምንም በህያብ ነው ያወኩትኝና ጭራሽ ሌላ ደግሞ ሶስተኛ ሰው ወንድም ነኝ ብሎ በዛ ልክ እኔን ሲናገር በጣም ነው የደበረኝ። ለምን እኔ በጣም የተከበርኩኝ ሰው ነኝ፣ የተከበረ ስራ ያለኝ ሰው ነኝ። አንድ ሰው ተነስቶ እመጣለታለሁ ገለመሌ እንዲለኝ አልፈቅድለትም። አሁን ራሱ ጓደኞቼ እንሄዳለን ብለው አንድ የመጨረሻ ስልክ ሲደውሉልኝ ነው ቆይ ብያቸው ማለት ነው። ኒኮላስ የሚባል አንድ ጓደኛ አለኝ። እሱ ነው ቪዲዮን ሼር ያደረገልኝ። በጣም ስሜታዊ ሆኖ ለኔ ሳይነግሩኝ ዶልፊን መኪና ይዘው ወደ ቡታጅራ ሊሄዱ ነበረ። ተሰብስበናል፣ ይኸው መኪና ውስጥ ነን ያለነው፣ ልንነሳ ነው ብሎ ደወለልኝ። ኖ ወዴት ነው የምትሄዱት? ምን ልታደርጉ ነው የምትሄዱት? ቆይ ከመሄዳችሁ በፊት እኔን አናግሩኝ ብዬ ነው ዛሬ የጠሯቸው ማለት ነው። ኒኮላስን አንድ ያናግረኝ ብዬ ዛሬ የጠራሁት ለዛ ነው እንጂ ለእኔ ሳይነግሩኝ እዛው የኤፍሬም ወንድም ያለበት ቦታ ድረስ ሄደው ሊያናግሩት ነበር። ደግሞ የኔ ሰዎች ሊያናግሩ ማለት እንደዚህ በዲያሎግ አይደለም፣ በንግግር አይደለም የሚያናግሩት፣ እላፊ ነገር ይሄዱበታል። እንደዚህ አይነት ነገር እንዲሆን እኔ አልፈልግም። ለምን እንደውም ሰሞኑን ህያብ አስማምታን ነበር ከኤፍሬም ጋር አስታርቃን ነበረ፣ ሰላም እየፈጠርን ነበረ። ግን ይሄ የኤፍሬም ወንድም በጣም ሌላ ነገር ውስጥ እንድንገባ እያደረገን ነው። ዙሩ ሌላ ነገር ውስጥ እየከተተው ነውና እኛ ተፈጥሯችንም አይፈቅድልንም ይሄን ያህል እንድንታገዝ። አሁንም ለህያብ ብዬ ነው እንጂ ቪዲዮን እንዳየሁትኝ ቀጥታ እኔም ልሄድ ነበር። ሳልነግራቸው ደግሞ የኔ ጓደኞች እዛው እሱ ያለበት ድረስ ሊሄዱ ነበር።
እኔ ሰላም ስለፈለኩኝ ነው። ሽማግሌ ይላክና በስርዓቱ የእናቴ አባት ጉልበት ስመ ልጅቷን ይዘሃት ውጣ ያልኩት። ዝም ብለህ ቤት ውስጥ አታኑር ነው ያልኩት። ይሄ ጤነኛ አይምሮ ያለው ሰው የሚረዳው ነገር ነው። የኤፍሬም ወንድም ግን እንደ ታላቅ ሳይሆን እንደ ትንሽዬ ልጅ ነው እዛ ጋር ሲሆን የነበረው። እኔ ጸብ ለኔ በጣም ብርቅ አይደለም፣ ያደኩበት ነው። ያንን ላይፍ ትቼው ነው እዚህ ጋር ሰላማዊ ኑሮ የጀመርኩት እንጂ የምታቁኝ ሰዎች ታቁኛላችሁ። ጸብ ለኔ ድግሴ ነው፣ ደስ እያለኝ ነው ማስተናገደው ሰው። ብዙ ጊዜ እንደውም እኔ ወደ ጸብ ሄዳለሁ እንጂ ጸብ ወደኔ መጥቶ አያውቅም ነበር። አሁን ግን የኤፍሬም ወንድም እላፊ መጥቶብኛል። እኔ ደስ ነው የሚለኝ። አመት ባሌ ነው ጸብ ለኔ። ከፈለክ መምጣት አይጠበቅብህም። እኔ ራሱ እዛው ያለበት ድረስ መጥቼ ላስጨንቅህ እችላለሁ። ገብቷል አይደለ? ፍቅር ነው እንጂ የሚከብደው ጥላቻ ቀላል ነው። ሰላም ነው እንጂ የሚከብደው ጸብ በጣም ቀላል ነው። እሱን ከሆነ የምትፈልገው ከፈለግከው በላይ እሰጥሃለሁ፣ እስከ ጥግ አስኬድሃለሁ እያልኩህ ነው፣ እየነገርኩህ ነው። ማስጨነቅ በጣም ቀላል ነው ለኔ። ላይፌ ነው፣ ያደኩበት ላይፍ ነው ይሄና እላፊ ነገር ውስጥ ባንገባ ጥሩ ነው። ህያብን ብዬ ነው እስካሁንም እነሱንም አትሂዱ ያልኳቸው። ኦልሞስት እየደረሱ ነው። ደውዬላቸው ነበረ። ዶልፊን መኪና ይዘው ቀጥታ ወደ ቡታጅራ ከመሄዳቸው በፊት አንዴ ላናግራቸው ብዬ ነው የጠራዋቸውና ያለውን ነገር ደግሞ እኔ እነሱን ማናገራቸው ይሆናል ማለት ነው። ምን እንደሚፈጠር አላውቅም። እነሱም ትንሽ ስሜታዊ ሆነዋል። ለምን በዚህ ልክ አያውቁኝም እኔን እንደዚህ መሆኔም ደብሯቸዋልና እስቲ ያለውን ነገር እየመጡ ነው። ያለውን ነገር ደግሞ ከነሱ ጋር የምናወራ ይሆናል ማለት ነው። በዓል ነው። መልካም በዓል ይሁንላችሁ። እንደዚህ አይነት ቪዲዮ ይዤላችሁ ባልመጣ ደስ ይለኝ ነበረ። ተገድጄ ነው፣ አስገደዶኝ ነው። እንግዲህ ያለውን ነገር ደግሞ እናያለን ማለት ነው። ልደውልለትና የት እንደደረሰ ያለውበትን ልንገረው። ሄሎ ኒኮ የት ደረስክ? ደርሳል? ያው አየሁ ና ይኸው በቃ አየሁ። ና ደርሷል። ቤተሰብ ዳጊ ኒኮ ብራዘር እንዴት ነው? አማን ነው? ሰላም ነው? እንዴት ነው? አለን። ሰላም እንዴት ነው? አለን። ሼር ያደረኩልህ አየሁ አይደለ? አዎ ዳጊ፣ ያው ምን አለ መሰለሽ ቀጥታ እንደመጣው ወደ ጉዳይ ገባው። በርግጥ ያው እየሄድን ነበረ። እኛም አንተ ባደውልኝ ኖሮ ያው መንገድ ልንጀምር ነበርና በዚህ ደረጃ ሊያወራ አይገባም ያወራው ልጅ ሼር ያደረኩልህ ልጅ። ምክንያቱም አንተ ለኔ ከጓደኛ በላይ እንደ ወንድም ነን፣ አብሮን ያደግነውና ያንተን ባህሪ ጠንቅቄ ያውቃል። ገብቶሃል አይደለ? ብዙ ነገርም ከዚህ በፊት ሲፈጠር እንደ ወንድ ልጅም ብዙ ቦታ ብዙ ቤትም ብዙ ሰፈር ሄደን አውርተን እናውቃለን አይደለ? ችግር የለውም። እና ቪዲዮውን ልክ ሲመጣልኝ እከታተላችኋለሁና የአብርሽ ወንድም ይሁን ጓደኛ አይዶን ነው አለ የኤፍሬም ነው። ኦኬ ኤፍሬም ጓደኛው ነው መሰለኝ። በዛ ደረጃ እየዛተ አንተ ላይ ሲያወራ አንተ ብቻህን ያለ መስሎት ከሆነ ተሳስቷል። ወይም ደግሞ ካሜራ ፊት ለፊት እንዲህ ጣቱን እየጠቆመ ማውራት ጀግንነት ከሆነ ተሳስቷል። ያ አይደለም ጀግንነት። ጀግንነት ማለት አንተ ያደረኩ ነገር ነው። ምክንያቱም አንተ መጀመሪያ ቪዲዮ ላይ ስትገባ የሄድክበትን መንገድ አውቃለሁ ነኝ። እሱ እንደ ሀገራችን ወግ ባህላችንን ተከትለ ሽምግልና ልከ ሴቷን ብቻ ሳይሆን ቤተሰቧን አክብረ በክብር ከቤቱ ሰዳት ነው ያልኩት። ሌላ ታሪክ አይደለም። ይሄ ደግሞ አብዛኛው ኢትዮጵያዊ የሚስማማበት ጉዳይ ነው። በዚህ ደረጃ ግን እነሱም ተንበጫብጨው እንደዚህ የሚያወሩ ከሆነ አንተ ሰው እንዳለ አስበው ከሆነ ተሳስቷል። በጣም ነው የተናደድኩት። ለጓደኞቼ ምናምን ሰፈር ላይ ቁጭ ብለን እያየን ነበርና እንመጣልሃለን ሲሉ እሱ ከቤቱ ሳይወጣ እኛ እንሄድለታለን ያለበት ድረስ። አሁን እኔም እኮ እንዳትሄድ ብዬ ነው አንዴ ላናገራችሁ ብዬ ነው የጠራው። አሁን እነሱ የቱ ነው? ውጪ ጋር ነው፣ ፓርኪንግ ጋር ነው። እዛ ጋር መኪናውን ይዛችሁ ወደ ውስጥ መግባት ስለማይቻል እዛ ጋር ይጠብቁኝ ብዬ ነው ብራዘር። ለነሱም እንደውም እየነገርኳቸው ነበርና ለኔ ሳትነግሩ ልትሄዱ ነበር አይደለ? አዎ። እንግዲህ አያችሁ አይደለ የሚፈጠረው ነገር።
እኛ ቤተሰብ ይከበር ነው ያልነው። ግን እላፊ የተናገረው ነገር ጓደኞቼን አስደብሮ ለኔ ሳይነግሩኝ እሱ ያለበት ድረስ እዛ ቡታጅራ ድረስ ሊሄዱ ነበረ። እዛ ከደረሱ ደግሞ በኋላ ያው ማየው ነገርም ሊፈጠር ይችል ነበር። በደንብ ይፈጠራል። ኢንፎርሜሽን ጠይቀናል። ኢቭን እዛ ያለው ሰው እናውቃለንና እኔ አንድ ጓደኛ ወዳጅ አለኝ ደውዬለታለሁና እሱ ራሱ ሼር አድርጌለት ተናዷል። ለምሳሌ ወንድ ልጅ በእንደዚህ አይነት ነገር መነጋገር የለበትም። ወንድ ኮንክ እንደ ወንድ ፊት ለፊት ነው መነጋገር ያለበት። በስክሪን ማውራት ወንድነት አይደለም ለኔ። ገብቷል አይደለ? በዚህ ደረጃ ደግሞ አንተን አውርዶ ሰው እንደሌለ ካንተ ሲያወሩክ እንደ ጓደኛም እንደ ወንድምም ደስ አይለኝም ነው። ተከለ ያኔ ያብን ብዬ ነው እስካሁን ድረስም ታውቃለህ አይደለ? በቃ አብሮ አደጌ ነች፣ መወዳት ማከብራት ማዝንላት ልጅ ነችና አብረን ያደግነው ምናምን ፍሬምን ጋር ችግር መፍጠር ቀላል ነው፣ ግን እሷ እንዳይከፋት ብዬ ነው እስካሁንም ዝም ያልኩት። ከሱ ጋር እንደውም ለማስማማት ሞክራለች፣ እሷ ለማስታረቅ ሞክራለች። ግን የሱ ወንድም ነኝ የሚል ደግሞ አንድ ሰው መጣና ማይሆን ነገር አንተ እሱ ነው። እኔ አሁን ያናደደኝ ምን መሰለሽ ዳጊ፣ አሁን እሱ ከሱ ጋር ባይዞ ይከታተላል። እኔ ደስ ትሉኛላችሁ እና ዳጊ እንደውም ማለት ነው በጣም ያናደደኝ ነገር እነሱ ያላደረጉትን እነሱ ያላወሩትን ነገር ወንድም ተብየው በዚህ አይነት ደረጃ በቁጣ መንፈስ አንተን ሊያስፈራራና ሊያናገር ጭራሽ ይመጣልሃለሁ፣ በቃ ቀጠቅጣለሁ፣ ደበድብሃለሁ፣ ገለሃለሁ አይነት ድርጊት አይነት ወሬ ሲያወራ እንዴ ሳኩኝ። እኔ በጣም ለምን አላወቀህም ወይ አንተን አላወቀም? እዛ ጋር ለህያብ ክብር ብለ ዝቅ ማለት ፈሪያ አርጎ አይቷል እሱ ማለት ነው። በቃ አይደለም ማንነትን ስላላወቀ ነው። አንተ ለህያብ ብቻ አይደለም ለአብዛኛው ለሀበሻ ሴቶች መሆን ያለበትን ብለ የምትከራከሩ ከነሱ ጋር ለምን አንድ ሴት ልጅ ዝም ብሎ ማንንም ጎረምሳ ብድግ አድርጓት ይዟት መሄድ የለባትም። ትክክል። ለምን እሷ ቤተሰብ አላት፣ ከተከበረ ቤተሰብ ነው የመጣችው። እወዳታለሁ፣ አፈቅራታለሁ፣ የወደፊት ህይወት ያረጋታለሁ ብሎ የሚያምን ከሆነ ማድረግ ያለባቸው ነገሮች አሉ። ገብቷል? እቃ አይደለችም። እቃ አይደለችም እቺ ልጅ ብድግ አድርጎ ይዟት የሚሄድ። ስለዚህ እንደ ወግ ማረጋችን ሽምግልና ልኮ የሚወዳትም ከሆነ የሷን ፍቃደኝነት መጀመሪያ መጠየቅ አለበት። ትክክል። ኦኬ ደስተኛ ነኝ ካንተ ጋር መኖር እፈልጋለሁ ካለችው ሽምግልና ልኮ አክብሯት በስነ ስርዓት ተፈቅዶለት ቢወስዳት ኢሶኬ አንተም ደስ ይላል። ያ ነው ያንተ ሐሳብ። ወንድም ተብዩም ደግሞ እንደ ታላቅ አቃኒ ሸማግሌ ሆነሃለው ብሎ ሌላ 2-3 ሸማግሌ ጨምሮ እኮ እሷ ቤተሰቦች ጋር መሄድ ይችል ነበር። መሆን ያለበት ያ ነው። አሁን እኔ ተረዳሁት ለመሰለ እሱ ብቻ አይደለም ወንድምየውም ችግር አለበት። ትክክል። ሙሉ ቤተሰባቸው ችግር አለባቸው። የአምባገነን አይነት አስተዳደግ አለባቸው ብዬ አምናለሁና ለእንደዚህ አይነት ደግሞ እኛ ደግሞ ፊት አንሰጥም። ትክክል። በፍቅር የመጣውን በፍቅር እንቀበላለን። የሚጨማለቀውን ደግሞ እንጨማለቅበታለን። ከዛ ምላፊ መሄድ ካለብን እንሄዳለን። ለዛ ነው እኔ ተናድጄ እንደውም አንደኛው አለ በጣም ተናዷል ቢኒ በጣም በቃ ደብሮት ምናምን እንዴት ምናምን ጧት ለምን አንወጣም ምናምን አለ። ልጁንም እያወራው ነበር አይ ቲንክ ምናምን ቆይ እንደዛ አይደለም ዳጊ እያወራኝ ነው። እኔ እስቲ ዳጊ መሄድ ከፈለገ ጥለነውም ከምንሄድ ብቻውን ከሚመጣ እንደሄድን ካወቅን ስለምትመጣ አንተ አንድ ላይ መሄድ ካለበት ኢቭን እነሱ ላያስፈልጉ ሁሉ ይችላል። ለነሱ ተሰባስበው መሄድ ሁሉ አያስፈልግም። እኔ እናንተ በቂ ነን። እነሱን ነገ ነው ብለናቸው ከፈለግን እኔ እናንተ ብቻችን እንሄዳለን። ዛሬ ማውራት ባለብን መንገድ እናወራቸዋለን። ችግር የለብንም። እኛ ቀላል ነው ችግር መፍጠር። ለኛ ደግሞ ስፔሻሊ ያሳለፍነው ብዙ ነገር ስላለ ችግር መፍጠር ቀላል ነው። ግን ነገሩን በሰላም መፍታት ሲቻል እዚህ ነገር ሁሉ ነገር ውስጥ መግባቱ ተገቢ አይደለም። አሁን እነሱ ዶልፊን መኪና አዘጋጅተው ነዳጅ ሞልተው የሚያዘውን ነገር ይዘው ምናምን ሊሄዱ ነበረ። በቃ እኔ ነኝ እንዳትሄዱ ብዬ እዚህ ጋር ይዤ የመጣሁትና ምናልባት ይቅርታ መጠየቅም ካለበት ሽማግሌ መላክ ካለበት ወንድም ተብዬው አብሮ ሄዶ ህያብ ጋር መጠየቅ አለበት። አዎ በደንብ ለመሰለ እኔ አንድ ነገር ልንገር እዚህ ጋር ላንተ ብቻ ሳይሆን ላንተ ተመልካቾች መናገር የምፈልገው ነገር ምንድነው እቺ ልጅ ለምን ቀረች? የምር የምትወደው ብትሆን ኖሮ ወይ እሱ ደግሞ ትሪት የሚያረጋት ቢሆን ኖሮ በደንብ የሚንከባከባት ቢሆን ኖሮ እሱ ሳይሆን እሷ እንሂድ ብላው አብራው በፍቅር ትሄድ ነበር። የቀረችበት የራሷ ሪዝን አላት። ወይ ዲስሪስፔክት ሊያረጋት ይችላል። ሰሞኑን እናውቃለን አይደለ? ብዙ ፍቅረኛ ማቾች አሉ። ወንድ ልጆች ለሴቶች የሚያደርጉትን ሪስፔክት እናያለን። ትክክል። ስለዚህ እኔ ምንድነው እሷ ራሷ ለምን አልሄደች የሚል ጥያቄ ፈጠረብኝ። የሆነ ጊዜ አይተም ከሆነ በሆነ ነገር ፕራንክ ምናምን ብሎ አስቀይሟት ሻንጣ ይዛ ልትወጣ ስትል አትሄጂም ብሎ በጉልበት ነው ያስቀራት። አይተህ ከሆነ ነገ ከነገ ወዲያ ደግሞ
ምን እንደሚያደርግ አይታወቅም። እኔ ምን ነግረው እሱንም ፈርታ ሊሆን ይችላል ያ ነው። ልክ ነው እንጂ ፈርቷለች እንጂ አላያትም። ልጅቷ ፊቷ ላይ ይነበባል እኮ ግልጽ ነው እንዴ። ይሄ የሰው ልጅ ከሆንክ ትክክለኛ አይምሮና ትክክለኛ አመለካከት ካለ እንዴ ቤተሰብ ፊቷን አይታችሁ የልጅቷን ምን ያክል እንደተጨነቀች ምን ያክል ነገሩ እያሳሰባት እንደሆነ መረዳት እኮ አይከብደንም። በጣም ደስተኛ ብትሆን ኖሮ እቺ ልጅ ራሷ እንሂድ ብላ ቤተሰቡ ጋር ትሄዳለች። የቀረችበት የራሷ ሪዝን አላት። ገብቷል አይደለ? እሱ ብቻ አይደለም እዛ ሆኖ ከወንድሙ ጋር ሆኖ በእንደዚህ አይነት ደረጃ ሆነው ወደዚህ ለኛ መልስ መስጠት፣ አንተ ማስፈራራት፣ ቪዲዮ መስራት ራሱ ይሄ ሌላ ስህተት። በዚህ ደረጃ ደግሞ ከመጡ እነሱ ከቤት ሳይወጡ እኛ ራሳችን ሄደን ያሉበት እናናግራለን። እዛው ሄደን ማስጨነቅ እንችላለን። ፕላስ ደግሞ የሚገርም አሁን ለበዓል ተገናኝተናል ከሷ ጋር ራሱ እሱን አያውቁም። ቢያውቁ ደግሞ ምን ሊል ነው ሊያብድ ነው ማለት ነው። አየው ጎረቤት ነን አብሮ አደግነን ምናምን እናቷን በዛው እንኳን አደረሰሽ ልል ሄጄ ነበር። ቤት ውስጥ ነበረች እሷ። አብረን በላን አብረን ጠጣን እንደ ቤተሰብ ተጫወትን ምናምን። አጋጣሚ ሆኖ ያው ካሜራ ማያስፈልግምና አልቀረጽንም ነበር ምናምን እንጂ በዓል ራሱ አብረን ያከበር ነው። ገብቷል አይደል? እንደ ቤተሰብ እንደ ጓደኛ ነው የኔና የሷ ቅርበት። እነሱ ግን በሌላ ነገር አውቀው በሌላ ይሄ በኔ እሷን በመፈልግበት መንገድ ገብቶኛል። እሱን ነገር እኔ ስለማቅ ነው የተናደድኩት ማለት ነው። የእናንተን አቀራረብ ስለማቅ ነው። አንተ ከሷ ጋር ያለ ነገር አውቃለሁ፣ አታችመንታችሁን አውቀዋለሁ። አይ ቲንክ ሰውም የተረዳው ሌላ መንገድ ነው። እኔ ግን ያንተን አስተዳደግ በደንብ አብረን ስላደግን ባህሪን ስለማውቀው ነውና ሰው ሌላ ሊያስብ ይችላል። ኦኬ ግን እሱ በዚህ ደረጃ ግን ስለሚያውቅ ያለውን ነገር ስለሚያውቅ በዚህ ደረጃ ወንድሙ ላይ እንደዚህ አይነት አመለካከት አምጥቶ እንደዚህ ወንድሙ እንዲናገር ማድረግ የለበትም። ገብቷል አይደለ? እሱ እንዲጠቆም አይደለ? መጠቆም አይደለም። እኛ በተግባር መተን እግርህን እናስይዛለን። ደረት ላይ ነው ማስታቀፍልህ። አልሰማህም ነው የምልህ፣ አላዳምጥህም። ስለዚህ መሄድ ካለብን እሱ ከቤቱ ሳይወጣ እኛ ቀድመን እንሄዳለን። እኛ ራሳችን እንመጣልሃለን ማለት ነው። አንተ መልፋት አይጠበቅብን። ያለህበት ድረስ እንመጣለን፣ እናናግርሃለን ብራዘር። ይሄ ሁሉ ነገር እንዳይፈጠር ብዬ ነበር። ነገሩን በሰላም እንዲያልቅ ፈልጌ ነበር። ግን አሁን ከተስማማን ነገሩ ከታረቅም በኋላ ወንድሙን እዛ ጋር ካሜራ ላይ ይዞ መጥቶ እንደዛ ማስባዱ ምናምን ልክ አይደለም። ለምን ይኸው እንደምታዩት ነው። እኔ ብታገስ እኔ ዝም ብል ጓደኞቼ የኔ ሰዎች ዝም አይሉም። በቃ አያችሁ አይደል? አንልም። እንዴት ሆኖ ዝም ይባላል? በፍጹም ዝም አንልም። ሲጀመር ተከታትለናል። እንትናንም አውርቻለሁ፣ አብርሽንም አውርቻለሁና ያለው ነገር እንዴት ነው? ዳጊ ማለት ካላወቃችሁ ዳጊ ማለት እንደዚህ አይነት ልጅ ነው። ካንተ በተሻለ አብሮ አደጌ ነው፣ ወንድሜ ነው ያውቀዋለሁ። ስለዚህ እናንተ የምታስቡበት መንገድ ልክ አይደለም ብዬዋለሁ ከዚህ በፊት። ኦኬ ምናምን ለመረዳት ሞክሯል። ምንድነው የተሳሳተው? ለወንድሙ በዚህ ደረጃ ስላንተ መጥፎ ነገር መናገር የለበትም። ለምን መጥፎ ነገር ስለተናገረ ነው ወንድሙ ሆቶ ነው የሚያወራው። ወንድሙ ደግሞ ያጠፋው ምንድነው? እንደሰከነ ሰው እንደተረጋጋ ሰው እንደ ታላቅ አይደለም ሲያወራ ነው። እንደ ታላቅ አይደለም። ይሄ ወጠጥ የሆነ ባህሪ ያለ አይደለ? እንደዚህ አይነት ወጠጥ ጓጠጥ የሆነ ባህሪ ያስጠላል። ትክክለኛ አይነት ንጹህ ሰው ቢሆን ኖሮ ጥሩ ሰው ቢሆን ኖሮ ቆይ ምንድነው ችግራችሁ ብሎ ሊያወራ ይገባል። አንተ ጋር እንደዚህ ከመደፋቱ በፊት አንተ እንደውሎ ሊያናገር ይገባል። ህያብ የቀረችው በምን ምክንያት ነው ብሎ ማሰብ አለበት። ገብቷል። ሁላችንም አንዳንዴ የምንሳሳተው ምን መሰለ፣ አጠገባችን ያሉ ሰዎች ሁሉ ልክ ናቸው ብለን እናስባለን። ትክክል ልንሳሳት እንችላለን። የሰው ልጅ ነን። እኔ ልሳሳት እችላለሁ፣ አንተ ልትሳሳት ትችላለህ። ግን በእንደዚህ አይነት መንገድ አይደለም መናገር ያለብን። ሁሉም አግባብ አለው፣ ስርዓት አለው አይደለ? ለዛ ነው አንዳንዴ ብዙ ሰው እንነጋገር የሚባል። ስለዚህ ንግግርህን ብታሳምር አሪፍ ነው። ፕላስም እኔን ማውራት ከፈለገ በትክክል በስርዓቱ እንደ ትልቅ ሰው አክብሮኝ ነው ቢያናገረኝ የምመርጠው እንጂ እመጣለታለሁ እንደዚህ ያደርጋለሁ ምናምን አይባልም። በጣም ስህተት ነው የሰራው የኤፍሬም ወንድም፣ እየነገርኩ ነው። በጣም ስህተት ነው የሰራው አይደል? አሁንም ነው የምነግርህ። አሁንም ቢሆን አንተ አስጠንቅቀህ ንገረው ዳጊ። እኔ እንደዚህ አይነት ነገር አይመቸንም። በአንተ ከመጡኝ አንሰማም። ጥንቷል አይደለ? አንሰማም ነው የምነግርህ። ስለዚህ አሁንም ቢሆን ይቅርታ መጠየቅ ካለበት ህዝብ ፊት ለፊት ነው አይደለ? ካሜራ ላይ ጣቱን ጠቁመ ያወራው ህዝብ ፊት ለፊት ካሜራ ላይ እጅን ጠቁመ ይቅርታ አድርጉልኝ ብለህ ይቅርታ መጠየቅ መቻል አለበት። ያለበለዚያ አንፋታም። የእውነት ነው የምነግርህ፣ አንፋታም። ይሄ ቀልድ ሊመስል ይችላል፣ ግን የሱ ህይወት ላይ ቤተሰቡ ላይ ጫና ያመጣል፣ ጓደኞቹ ላይ ጫና ያመጣል። ስለዚህ ስለማታውቀው ነገር ዝም ብለህ መዘባረቅ የለብህ፣ ዝም ብለህ መለፍለፍ የለብህ። መጀመሪያ ጠይቅ።
ካረጋገጥክ በኋላ ቢያወራ ችግር የለውም። ሳያረጋግጥ እንዲህ ብሎ ማውራት አይችልም። ይሄ ትክክል። የንብን ቀፎ ነክቶ ደግሞ አልነደፍም ብሎ መቀመጥ የለም። ትነደፋለህ ብቻ ሳይሆን ትነከሳለህ። በደንብ ነው የምትነከሰው። አባቴ አንሰማህም ነው የምነግርህ። ስለዛ ያለውን ነገር በዚህ እንድትረዱ እንፈልጋለን። እኛ እዚህ ድረስ መሄድም አንፈልግም። ቅድምም እንዳልኳችሁ አሁንም ደግሜ የምላችሁ ነገር እኔ መሀላችሁ የገባሁት እነሱን ለማለያየት አይደለም። ሽማግሌ ላክና ቤተሰብ ጉልበት ሳምና አግባት ነው ያልኩት። እሱ ማድረግ አልቻልክም እስካሁን ድረስ ጊዜ ሰጥቻለሁ። የሚይዘኝ ነገር አለ ትላለህ። ምንድነው የሚይዘው? ያን ነገር ፊክስ ይደረግ ብዬ በሆኑ መንገዶች አናግሬ ነበር። እነሱንም ለመቀበል ፍቃደኛ አይደለም። ምን እንደምትፈልግም አላውቅም። ያው ተስማሙ ታረቁ ብላ አስማምታን ነበር። እዛ ጋር ደግሞ ወንድምህን የማየውን ነገር ይዞ መጣ። እኔ አሁን ወንድምህን አንተን ትቼ ወንድምህን ብቻን ማስቀየም እንችላለን። ቀላል ነው። አንተ ምንም አላልክም እዛ ቪዲዮ ላይ ገብቷል። አንተ ሰላም ነው እዛ ላይ የተናገርከው፣ ክፋት አልተናገርክም። ወንድምህ ግን የማየውን ነገር ነው የተናገረው። ህያብና ኤፍሬም አሁን እዚህ ጋር የላችሁበትም። የኤፍሬም ወንድም ነው ችግር የፈጠረው። አስተካከል። እዛ ጋር ይቅርታ መጠየቅ ካለብህ ጠይቅ። ትልቅ ሰው ነህ። ሽማግሌ መሆን ካለብህ ደግሞ ሌላ ሽማግሌዎች ያዘና ህያብ ቤተሰቦች ጋር ሄደ ልጃችሁን ስጡኝ ብለህ ጠይቅ። እንዲህ መደንፋቱ አያዋጣህም። ገብቶሃል አይደለ? አይደለም። በነገራችን ላይ እኔ ምን አሰብኩ መሰለ፣ እንደውም አሁን በጣም ተናድጄ ነበር። ቅድም አግሬሲቭ ሆንኩኝ በጣም። ስለ ቪዲዮ ስታየው በዚህ ልክ ሊያናገር አይገባም። ያናዳል በጣም። እንዴ ወንድም የለውም እሱ እህት የለው? ያ እህቱ ብትሆን እንደዛ ያደረገችው አይፈቅድም እኮ ዳጊ። አንድ ሰው ኤፍሬምም ቢሆን እህት አለችው አይደለ? እህቱ ብድግ ብላ አንድ ወጠጤ ወንድ መጥቶ ቢወስዳት ዝም ይላል አይልም። ስለዚህ የማንኛውም ኢትዮጵያዊ የሆነ አስተዳደግ አለን አይደል? እንደ ኢትዮጵያዊ አስተዳደግ እንደ ሀበሻዊነታችን ማድረግ ያለብን ማለፍ ያለብን መንገድ አለ። ዝም ብለህ እንደ ዕቃ ማንንም አንስተህ መሄድ የለብን። ህያብን ብትሆን እጅግ በጣም የተማረች እጅግ በጣም ቆንጆ ገብቷል። ቤተሰብ እሷን እዚህ ጋር ለማድረስ ብዙ ዋጋ ከፍለዋል። አዎ። እና ቤተሰብም ቢሆን እሷ ነገ የተሻለ ሰው ጋር እንዲደርስላት ነው የምትፈልገው። ነገ ተጣልታ አዝና ተጎጂው ማን ነው? ቤተሰብ ነው። ነገ እቺ ልጅ የሆነ አንድ ነገር ብትሆን አደጋ ቢደርስባት ብትታመም እዳው ለቤተሰብ ነው። ገብቷል አይደል? ወጪ የሚያወጣው ቤተሰብ ነው። የሚሰቃየው ቤተሰብ ነው። የምታለቅሰውም እናቷ ነች። የሚያለቅሰው አባቷ ነው። ስለዚህ ቢያንስ ሌላው ቢቀር ለቤተሰብ ማሰብ አለብን። ገብቷል አይደለ? ስለዚህ እቺን የመሰለች ልጅ ፍቅር ካልሰጣት ካልተንከባከባት እሷ ካንተ ውጪ ማንንም አልሰማም እንድትል ማድረግ ያለበት እሱ ራሱ ነው። አገኘኝ አይደለ? ስለዚህ ለሴት ልጅ የሚገባውን ፍቅር መስጠት አለብን። ገብቷል አይደል? ለሴቶች ሪስፔክት ያስፈልጋል። እነሱ ደግሞ ሴንሲቲቭ ናቸው በብዙ ነገር አይደለ? ሚዲያ ላይም የሚታይ ነገር አለ። ሚዲያ ደግሞ አሁን በጣም ቴክኖሎጂ ስለረቀቀ ሁሉም ስክሮል እያደረገ ብዙ አይነት ነገር ነው የሚያየው። እሷም እያየች ነው ያን ነገር አይደለ? ስለዚህ እኔ ላይ የሆነ ነገር ይሄ ነገር እኔ ላይ ቢሆንስ ብላ ታስባለች። እንደ ሴት ልጅ እንደ ሰውኛም ሲታሰብ ሴት ልጅ ነች። እኔ ላይ ነገ የተሻለ ኑሮ ፈልጋለሁ ብዬ ያሰብኩት ልጅ ነገ የሆነ ነገር ቢያደርገኝስ ብላ ልታስብ ትችላለች። ስለዚህ እሱ ይሄንን መረዳት መቻል አለበት። እሷን በሚገባ ትሪት ማድረግ አለበት። እኛ ከእሱ ጋር ክርክር የለን። ልጅቷን ግን ትሪት አድርጋት አይጉዳት። የሚገባውን ፍቅር ይስጣት ነው እንጂ ገና በወንድሙ መጥቶ ሊያስፈራራ ከሞከረ አሁን ደውለለት እናወራውና ሐሳቡን የማይቀይር ከሆነ እሱ ከቤቱ ሳይወጣ እኛ ቀድመን ቤቱ እንሄዳለን። ግን አሁን ኒኮ ይገባኛል ያላችሁበት ሁኔታ ምናምን፣ ያው በጣም ቅርብ ሰዎች ነን፣ ጓደኛ ማቾች ነን ምናምንና በኔ ሲመጡባችሁ እንደማያስችላችሁ ምናምን አውቃለሁ። ግን ለአንዴና ለመጨረሻ ጊዜ ይኸው በተመልካቾቼም ስም እምጠይቀ በቃ ተመለሱ ፕሊዝ። በቃ ችግሩን እኔ የነገርኩትን ነገር ይፈጽም እሱ ገብቷል። ለተወሰነ ጊዜ እንኳን አትሊስት በቃ እንታገሳቸው እነዚህ ልጆች። አይኖ መኪና ይዛቸዋል፣ ነዳጅ አዘጋጅታ ሁሉ ነገር የሚያዘውን ይዛችሁ ልትሄዱን ፕሊዝ። በቃ ይቺን ቀን እንለፍ። በዓል ነው አይደል? እኔ ልንገር በጣም ስለ አንደኛ ከጧት ጀምሮ ነው ሬዲዮ ሆነበት። እንደዚህ እንደ ቀልድ አንተ ጠርተህ ምናምን ተው ምናምን እንድትለኝ አልፈልግም። ለምን መሰለህ? ሚዲያ ላይ ነው የለቀቀው። ደውሎ ቢለ ኖርማል ነው። ይሄን ነገር ሚዲያ ላይ ነው የለቀቀው። አብዛኛው ህዝብ ተመልክቶታል። ስምን ያጠፋው ገብቷል አይደለ? አንተ ደግሞ ብቻህን አይደለም፣ እኛ ወንድሞች ጓደኞች አለን አይደል እንዴ? ዝም ብለን አናይም። ሌላው ነገር ደግሞ ኢቭን እንድንቀር እንኳን ቢያስፈልግ ማለት ነው አሁን ደውለለት
ኖ በቃ ይቅርታ ጠይቃለሁ የሚል ከሆነ ችግር የለውም። እኛ ቀን እንሰጣለን፣ አንድ ቀን እንሰጣለን። እኔ የወንድሙ ስልክ የለኝም እንኳን በምንም አላገኙም። ግን አሁን እናንተ ሄዳችሁ እዛ ጋር ልጁን ብታስቀይሙት ምናምን ዞሮ ህያብ ነች የምትጎዳው። ገብቷል አይደለ? ያንቺ ጓደኛ ነው ብሎ እሷ ላይ ነው ጫና የሚመጣባት። በቃ እቺን እንታገስ ኒኮ። ከኛ ይጉደል ገብቷል፣ ከኛ ይቅር። በቃ ችግራችንን ቆየት ብለንም ቢሆን እኛ እንፈቷለን። ግን ለአሁን በቃ እንታገስ። ወደ ስራችሁ ወደ ቤታችሁ ተመለሱ። በቃ ኒኮ ያው በተመልካቾች ስም የምሬን ነው የምልህ። እኔ ለሷ ብዬ እንጂ በቃ ቪዲዮ እንዳየሁት እኔም ተናድጃለሁ እኮ ቀጥታ ወደዛ ልሄድ ነበር። ግን በቃ ለሷ ስንል እሷ ነች አሁንም የምትጎዳው። ባለፈውም እኔና እሱ ስንጋጭ ራሷን ስተወርቃ ነበር እዛ ጋር። ሴት ልጅ ናት፣ ጫና የመቋቋም አቅሟ ምናምን እንደ ወንዶች አይደለም። ነገም ታማ ሆስፒታል እንድትገባ ምናምን አልፈልግምና ለኔ ብላችሁ በቃ ኒኮ ሌሎቹን እዛው አቁማቸው እንደመጣው አውቃለሁ። ለኔ ብላችሁ በቃ የዛሬን እንተላለፍ ኒኮ። ኦኬ ዳጊ፣ ያው ካንተ አልፈን እንትን ማድረግ አንፈልግም። ግን አሁንም ቢሆን ይሄን ቪዲዮ አይቶ ጥሩ ምላሽ ካልሰጡ ነገ አንተ የሆነ ነገር ብትሆን ተጎጁኛ ነን። ገብቶሃል አይደለ? ስለዚህ እነሱ መስመራቸው ማስተካከል አለባቸው። ሰው የሚላቸው ነገር መስማት አለባቸው። ለሴት ልጅ ክብር ሊኖራቸው ይገባል። ማንንም ሴት ልጅ ዝም ብሎ እንደ ዕቃ አንጠልጥሎ እቺ ልጅ በእንጉዳ ያላደም ያደገችው ገብቶሃል አይደለ? በስነ ስርዓት ወጪ ወጥቶባታል፣ ፍቅር ወጥቶባታል። በቤተሰብ ፍቅርና ትትና ያደገች ልጅ ዝም ብሎ እንደ ዕቃ አንስቷት አይሄድም። ስለዚህ አሁንም ቢሆን የዳጊ ቤተሰብ ይሄን ቪዲዮ አይተው ሁላችሁም ኮሜንት ሴክሽን ላይ የራሳችሁን ሐሳብም ስጡበት። ግን የዛተው ልጅ ወንድምየውን ሶሪ ማለት አለበት፣ ይቅርታ ማለት አለበት። ይቅርታ ጠይቅ። እንግዲህ ቤተሰቦች ያው እሺ ስላልከኝ በዚሁ የምር ኒኮ በጣም ነው ማመሰግነው። ስሜታዊ ሆነዋል ብዙ ልጆች ናቸው በርም ላይ ቆሙት ምናምን፣ ግን በቃ ይሄው የኔን ተው ማለቴን ሰምቶ ቀርተዋል ማለት ነው። ይሄ ሁሉ ነገር የምናደርገው ያው ነገሩን በሰላም ለመፍታት እንጂ ችግር ለመፍጠር ቀላል ነው እንዳልናችሁ መሄድ እንችላለን ምናምን፣ ግን በሰላም እንዲያልቅ ነው። ችግር ውስጥ መግባትም ሰዎችንም ማስገባት ስለማንፈልግ ነው። በቃ ያለውን ነገር እኛ ሽማግሌ ላክን ያለው እሱ ነገር ላኩና ፊክስ አድርጉትኝ። በበዓሉ እንደዚህ አይነት ቪዲዮ ይዤላችሁ ባልመጣ ደስ ይለኝ ነበር። በያላችሁበት መልካም በዓል ይሁንላችሁ። ሰላማችሁ ይብዛ። ሌላ ቀን እንገናኛለን። መልካም ጊዜ ይሁንላችሁ። ቴንክ ዩ